ሰላም ለእናንተ ይሁን። ወደ ቻናሌ እንኳን ደህና መጣችሁ። ስንቶቻችንን ቢዝነስ መጀመር እፈልጋለሁ ግን በቂ ገንዘብ የለኝም የምንለው? ይህ የተለመደ ሰበብ ነው። እውነታው ግን ዛሬ በኢትዮጵያ ውስጥ በጣም ትንሽ በሆነ ካፒታል ከጀርባ ሆነው የሚሊዮን ብር ትርፍ እያስመዘገቡ ያሉ ሰዎች አሉ። በዚህ ቪዲዮ ያለ ብዙ ገንዘብ ወይም ያለ ሱቅ ወዲያውኑ መጀመር የምትችሏቸውን 5 አትራፊ የቢዝነስ ሀሳቦች አሉ። እስከ መጨረሻም ከቆያችሁ ከሁሉም በላይ ትርፋማ የሆነውን አንድ ሚስጥር እነግራችኋለሁ። አንደኛ፣ ኦንላይን ፉድ ዴሊቨሪ። ብዙ ሰው ቢዝነስ ሲባል ትልቅ ሱቅ ወይም ብዙ ገንዘብ ይጠይቃል ይላል፣ ግን አይደለም። በተለይ በኢትዮጵያ ከተሞች ውስጥ ንጹህና ጤናማ ምግብ የሚፈልግ ሰው እጅግ ብዙ ነው። ዛሬ ትላልቅ ሬስቶራንቶች ተወዳዳሪዎች አይደሉም። ይልቁንም ንጹህና ጤናማ ምግብ በሰዓት ለቢሮ ሰራተኞች ማድረስ ከቻሉ ይህ ትልቅ ስራ ነው። እሺ፣ አሁን ዋናው ጥያቄ እንዴት መጀመር ይቻላል? ወጪዎትን ቀንሰው ትርፎትን ማሳደግ የሚችሉበት ብዙ አይነት የምግብ አይነቶች አሉ። ሽሮ ወጥ ወይም ፓስታ ሊሆን ይችላል። የተለያየ አይነት ምግብ የሚፈልጉ ሰዎች፣ ለምሳሌ የቢሮ ሰራተኞችና የጂም የሚሰራ ሰው፣ የእነዚህ ሰው ሁሉ ፍላጎት አሟልተው በአነስተኛ ዋጋ የሚሰራ ስራ ሲሆን፣ ይህም ስራ በርካታ ሰዎችን በትንሽ ካፒታል ብዙ ብር የሚያስገኝ ስራ ነው። እዚህ ስራ ላይ የሰዎችን ፍላጎትና አትራክሽን መውሰድ ያስፈልገናል። ለምሳሌ ለጂም ሰሪዎች ፕሮቲንና ፋት የያዙ ምግቦችን ማቅረብ። ይህም ተግባር በሰዎች ዘንድ ተቀባይነት እንድናገኝ ያስችለናል። የወጪና የገቢ ስሌትን ማመጣጠን። ገንዘቦን እንዴት ማስላት እንደሚችሉ ብዙዎች የሚሳሳቱት እዚህ ጋር ነው። የሰራተኛ ሰዓት፣ የኤሌክትሪክና የውሃ ወጪዎችን ሳይጨምሩ መሸጥ የለቦትም። ቀመሩን ይጠቀሙ። የግብአት ወጪ ኮስት ኦፍ ኢንግሪዲየንት ስሬክስ ኩለው መሸጫ ዋጋ ሴሊንግ ፕራይስ። ለምሳሌ አንድ ምግብ ለመስራት 50 ብር ከፈጀቦት ቢያንስ በ150 ብር ይሽጡ። ዋጋው በገበያ መካከል መሆን አለበት፣ ግን ትርፎ መረጋገጥ ያለበት ሲሆን የመሸጫ ዋጋ እኩለው የጥሬ ዕቃ ዋጋ ሲደመር ሌሎች ወጪዎችን ያማከለ መሆን አለበት። ገበያው ወደ ቤቶ ያምጡ። ሱቅ ስለሌሎት የማስታወቂያ መድረክ ኃይለኛ መሆን አለበት። በቴሌግራም እና ዋትስአፕ መጀመር ይችላሉ። ምስሎች ሙያዊ የሆነ መሆን አለባቸው። ቋሚ ምሳሌ ያውጡ። ለምሳሌ ሰኞ ምርጥ የአትክልት ሰላጣ ከቻሉ በአካባቢው ያሉ ታዋቂ የፌስቡክ አድ ቡድኖች ላይ ይለጠፉ። አንድ ምግብ ውብ በሆነ መንገድ ፎቶ ሲነሳ ብዙ ፈላጊዎች ያገኛሉ። የትዕዛዝ አወሳሰድን በተመለከተ በቅልጥፍናና ንጽህና በተሞላበት መንገድ ይሁን። ንግዶ ስኬታማ የሚሆነው ትዕዛዝ በሰዓቱ ሲደርስ ነው። ሁለተኛ፣ የስልጠናና የምክር አገልግሎት ሀሳብ። ይህ ስራም በተለየ ክህሎት ላይ ስልጠናን ወይም የምክር አገልግሎትን በምትችሉት ነገር ላይ ሌሎችን ማሰልጠን ነው። ለምሳሌ ኬክ መስራት፣ የውጭ ቋንቋዎችን ማስተማር እና የፀጉር አሰራር፣ የኤዲቲንግ፣ የፎሬክስ ስልጠናዎችንና ወዘተ በቴሌግራም ግሩፕ ውስጥ ወይም በዙም ጉግል ሚት በግል መስጠት ይቻላል። እርስዎ የአገልግሎቱ ሰጪው ሲሆኑ ስራው የሚጠይቃችሁ እውቀታችሁን ብቻ ነው። ሶስተኛ፣ ባህላዊ የዕደ ጥበብ ዕቃዎች ሽያጭ ሀሳብ። በኢትዮጵያ ውስጥ ታላላቅ ቱሪስቶች ሳይሆኑ በዓለም ዙሪያ ያሉ ዲያስፖራዎች ባህላዊ ዕቃዎችን እንደ ጌጣጌጦች፣ የቆዳ ውጤቶች ወይም የቡና ማፍያ ዕቃዎችን መግዛት ይፈልጋሉ። ከአነስተኛ አምራቾች ፈልጎ በማምጣት በኢንስታግራም ወይም ፌስቡክ ሾፕ ላይ በውብ አቀራረብ ማስተዋወቅ ነው። ትርፉን ለማግኘት የሚያስፈልገው ጥሩ ፎቶግራፍ እና ትክክለኛ የዋጋ አሰጣጥ ነው። ይህ ስራም ብዙ ሰዎች ያልገቡበት ስራ ሲሆን በርካቶችን ከጊዜ ወደ ጊዜ ወደ ሀብት ማማ እየወሰደ ያለ ስራ ነው። አራተኛ፣ ዲጂታል ክህሎት አገልግሎት ዲጂታል ፍሪላንሲንግ። ይህ ከሁሉም በላይ ዘመናዊ ነው። አነስተኛ ዲጂታል ክህሎት አገልግሎት። በቤቶ ሆነው ለሌሎች ንግዶች አገልግሎት ይስጡ። ለምሳሌ አነስተኛ ግራፊክስ ዲዛይን፣ ሎጎ ዲዛይን፣ የፌስቡክ ገጽ ማኔጅመንት ወይም ቀላል የጽሑፍ ትርጉም መስጠት ያካትታል። የሚያስፈልገው ስልክ ወይም ኮምፒውተርና ክህሎት ብቻ ነው። በዚህ ስራ ላይ እውቀት ከሌላችሁ በዩቲዩብ ቻናሎች ላይ ወይም በክፍያ ኮርስ መውሰድ ይችላሉ።
አምስተኛ የውሃ ማስተላለፊያ ቢዝነስ ዋተር ሪሴል ዲስትሪቢሽን። በዚህ ቪዲዮ መግቢያ ላይ እንደነገርኳችሁ ብዙ ትርፍ ሊያስገኝ የሚችለው ስራ ይህ ነው። ይህ ንግድም ብዙ ጊዜ ችላ የሚባል ነገር ግን በየዕለቱ በሚሊዮን የሚቆጠሩ ሰዎችን የሚያገለግል ነው። የውሃ ማስተላለፊያ ወይም ስርጭት ዋተር ዲስትሪቢሽን ቢዝነስ ትላልቅ ኩባንያዎች የሚያመርቱትን የታሸገ ውሃ በትንሽ ትርፍ ለችርቻሮ መደብሮች ማቅረብ። ወጪውም አንድ ትንሽ ተሽከርካሪ ወይም ትራንስፖርትና የውሃ የመጀመሪያ ግዢ ብቻ ነው። እሺ፣ አሁን የብዙዎቻችሁ ጥያቄ ለምን ትርፋማ ነው? ውሃ በየቀኑ የሚፈልግና የማይቀር ምርት ነው። ብዙ መሸጥ ከቻሉ ትርፎ እጅግ ከፍተኛ ይሆናል። እነዚህን 5 ሀሳቦች የዛሬውን ሰበብ የሚያስቆሙ ናቸው ብዬ አምናለሁ። ዋናው ነገር መጀመር እንጂ ፍጹም መሆን አይደለም። እባክዎ ከነዚህ 5 ሀሳቦች ውስጥ የትኛው ነው የእርስዎን ቀልብ የሳበው? ወይንም እርስዎ በትንሽ ካፒታል ጀምረው ስኬታማ የሆኑት በምንድን ንግድ ነው? አስተያየታችሁን ከታች ባለው ኮሜንት ሴክሽን ላይ አሳውቁኝ። ቪዲዮውን ከወደዱት ላይክ ያድርጉ፣ ለሌሎች እንዲደርስ ሼር ያድርጉ እና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ እንገናኝ።